የመኪና መሸጫ ውስጥ ያሉትን መኪኖች በሙሉ ልገዛቸው ነው። ይሄን ሁሉ ግን መግዛት እንችላለን? እኔ እንጃ የምር። ሰላም፣ በስልክ አውርተን ነበር አስታወስከኝ? ይሄ ወረቀት ለ12 መኪኖች ነው። ሁሉንም ገዝቻቸዋለሁ። አሁን ደግሞ ለመኪኖቹ አዲስ ዋጋ እንለጥፋለን። ምክንያቱም አሁን እያየሁት ያለሁት በጣም ውድ ዋጋ ነው። ይሄኛውን $3 ነው የምንሸጠው። ይሄንን $7፣ $2። ይሄንን መኪና ለሚወስደው ሰው ደግሞ $1000 እንሰጠዋለን። ይሄ መኪና ደግሞ $4 ከ20 ሳንቲም ነው የሚሸጠው። ይሄ ደግሞ $69፣ ይሄ $10፣ ይሄ ደግሞ 99 ሳንቲም። $99 አይደለም 99 ሳንቲም። ይሄኛው ደግሞ $9። ይሄ መኪና በነፃ ነው። ይሄኛው ደግሞ እዚህ ቦታ ካሉት ውስጥ በጣም ውዱ ነው። $12 ነው የምንሸጠው። ይሄው የመኪና መሸጫ ከፍተናል። አሁን መጥተው የሚገዙ ሰዎችን እንጠብቃለን። የብድር አገልግሎትም እንሰጣለን። አሁን እንደምታዩት በጣም ብዙ መኪናዎች ያሉበት የመኪና መሸጫ አለን። እናም የቀኑ መጨረሻ ላይ ሁሉም ተሽጦ እንዲያልቅ እፈልጋለሁ። ስለዚህ ስልኩን ተቆጣጠር አንተ ደግሞ ወደ ውጭ ወጣ በል። አንተም ስልክ ተቆጣጠር፣ አንተ ደግሞ ወደ ውጭ ዞር ዞር በል። አንተ ሁሉንም የወረቀት ነገር ትቆጣጠራለህ፣ አንተ ደግሞ አግዘው። ሰዎች እንግዲህ እንደምታዩት አሁን መኪና መሸጫችን በይፋ ተከፍቷል። ቀድሜም እንደነገርኳችሁ እዚህ ቦታ በጣም ውድ የሚባለው መኪና $13 ነው። አሁን ደንበኞቻችንን ለመቀበል ዝግጁ ነን። ኑ መኪና ግዙ፣ ኑ እንጂ ኑ ወደዚህ ቶሎ በሉ። የመጀመሪያ ደንበኞቻችን መጥተዋል። ሰላም፣ እንዴት ናችሁ? ክሪስ እባላለሁ። እንኳን ደህና መጣችሁ። ምን ማየት ነው የፈለጋችሁት? ለቤተሰብ የሚሆን መኪና ነው የፈለግኩት። እዚህ ጋር አሪፍ መኪና አለ። ይህንን ማየት ትችላላችሁ። ከኋላ ያለው ወንበር በጣም ሰፊ ነው። የዚህን ዋጋ ማወቅ ትፈልጋላችሁ? አዎ። እስኪ ቆይ ሊዮ አንዴ። $3 ነው እሱ። አትቀልዳ፣ እውነቱን ተናገር እንጂ። በዚህ ከመስማማታቸው በፊት ሌላ መኪና ማሳያቸው እንጂ። እሺ ይቻላል። የፈለጋችሁትን ማየት ትችላላችሁ። ይሄ 69 ሳንቲም ነው። ነታችሁ ማየት ትችላላችሁ። መሞከር ይቻላል። $3 ያላችሁትን እንወስዷለን። ይሄ እንግዲህ $3 ነው። እንዴት አያችሁት? በጣም ምርጥ ነው። እና ይሄን ለመግዛት ተስማምታችኋል? አዎ ይመስለኛል። እሺ በቃ እንግባና ወረቀቱን እንጨርስ። ቸለር ቶሎ በል፣ ለእነሱ የሚሆን ነገር አዘጋጅ። የሚሞላ ፎርም እሰጣችኋለሁ። እናም እሱን ሞልታችሁ ትሰጡኛላችሁ። ያ ወረቀት ለምን እንደሚጠቅም ታውቃለህ? አላቅም። ምን አይነት መኪና ሻጭ ነህ? ቆይ አንተ አሁን ሂድልኝ፣ እኔ ራሴ ጨርሰዋለሁ። አንድ ሸጥኩኝ። እናመሰግናለን። በጣም እናመሰግናለን። ቻው። የመጀመሪያ ሽያጭን አድርጋል። በጣም ጥሩ ነው። አሁንም ሌላ ሰው መጥቷል። አብረን እንሂድ እስኪ። ሰላም ሰላም፣ እንዴት ናችሁ? አንድ መኪና ፈልጌ ነበር ለልጄ። ይሄን ኒሳን በእርግጠኝነት ይወደዋል። ውስጡን ገብተን ማየት እንችላለን። ስሜ ዌንዲ ይባላል። ምርጥ ካሜራ እየያዝ ነው ግን። እሺ ዌንዲ፣ መኪናው እንዴት ነው? አሪፍ ይመስላል። ምን ያህል የሚያስወጣሽ ይመስልሻል? ምናልባት $12,000። 12 ያልሽው ልክ ነሽ፣ ግን 12,000 አይደለም። $12 ቢሆንስ ይስማማሻል? ምን? $12 ምንድነው? የሚፈነዳ መኪና ነው እንዴ? በጣም ስላስወደድኩት ይቅርታ። በቃ $10 ይሁን። እሺ አሁንም አልተስማማሽም? በቃ እሺ $9። ቆይ፣ እኛ ሄደን ስብሰባ ማድረግ አለብን። መኪናውን የወደደችው ይመስላል። 8 እንበላት። 8 እንላታለን። ካልሆነ እስከ 6 እንወርዳለን። ከዛ በታች አይሆንም። በቃ እሺ $5። $5 ካሽ $5 መውሰድ ወይም መተው። ከዚህ በታች አይቀንስም። በጣም አዝናለሁ። በቃ እንደውም መኪናውን ውሰጂው። $100 ሰጥሻለሁ። ማለት ለኔ $100 ስታይን ድጋሚ እንደገና መኪናውን ልትሰጠኝ? አዎ እንደዛ ነው። ግራ ገብቷታል። ሄሎ፣ ከሆኑ 3 ሰዎች ጋር መኪና ውስጥ ተቀምጫለሁ። እናም ቲሸርታቸው ላይ ቢስት የሚል ጽሑፍ አለ። መኪናውን እንደወስዶ ይፈልጋሉ። በዛ ላይ ተጨማሪ $100ም ሊሰጡኝ ነው። የምራቸውን ነው? እንሰጣለን። መኪናውንም እንሰጣለን። እንዴ ሚስተር ቢስት እኮ ነው ይሄ። እንደውም እኮ የሱ ቲሸርት አለኝ ቤት። ኧረ በለው። በቃ 500 አድርገንልሃል። ተው፣ አይሆንም፣ እንደዛ አይሆንም። የምራችሁን ነው ግን? አዎ እንዴ። ስለዚህ አሁን መኪናውንም እንደገና $500 እንሰጥሻለን። በቃ እንሂድ፣ ወረቀቱን እንፈርም። መኪና ሽጠናል። በጣም ገርሞኛል፣ ደንግጫለሁ። እስካሁን አላመንኩም። እንኳን ደስ አለሽ። አመሰግናለሁ። ምን መሰላችሁ? ጥሩ ስራ እየሰራን ነው። እንጨምር። አሁንም ተጨማሪ መኪኖችን እንሽጥ። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። አዲስ ከስተመር መጥቷል። ሂዱ። ሰላም፣ እንኳን ደህና መጣሽ። ጄክ እባላለሁ። አመሰግናለሁ። እሱ ደግሞ ክሪስ ይባላል። ተዋወቂው። እኔ የዚህ ቤት ባለቤት ነኝ። ሰላም።
አዲስ መኪና ለመግዛት ነው የመጣሽው? አዎ፣ ብዙ ወንበር ያለው ነው የምፈልገው። 4 ልጆች አሉኝ። የምርሽን ነው? አዎ፣ እኔ በጣም ትልቅ ነኝ እና በቅርቡ ነው ደግሞ ልደቴ። ኧረ በለው፣ በቃ በነፃ እንስጣት። ተው ተረጋጋ። ከመወሰናችን በፊት መጀመሪያ እርስ በርስ መነጋገር አለብን። እሺ፣ በጣም ብዙ ብርን ያወጣ ነው ለዚህ መኪና። ዝም ብለን እያነሳን መስጠት የለብንም። ልደቴን እያለች ነው አይደል? በነፃ እንስጣት። እንኳን ደስ አለሽ፣ ነፃ መኪና አግኝተሻል። ይሄኛውን ነበር የፈለግሽው? ይሞከር ይሞከር ይሞከር። ይሄንን ቤት የከፈትነው ዛሬ ገና ነው። አገልግሎታችን እንዴት ነው? አይ በጣም ጥሩ ናችሁ፣ ተመስክሮልናል። በአሁኑ ደግሞ ምንም አይነት ዶላር ለሰው አልሰጠንም። አዎ $500 ብንሰጥ ጂሚ ልክ አይሆንም ነበር። አሁንም ግን ተናዷል። መኪናው እንዴት ነው ታዲያ? አሪፍ ይመስላል። እውነት ለመናገር በጣም ምርጥ መኪና ነው። የሆነ ድምፅ ግን የሰማሁበት መሰለኝ። ሰዎች የሆነ ነገር ተበላሽቷል እያለች ነው። እኛ በነፃ እንሰጣለን አለን እንጂ መኪናው በጣም ምርጥ ነው አላልንም። አሁን ወደ ቦታችን ተመልሰናል። እስኪ ወረቀቶችን እንጨራርስ። እስኪ መኪናው ብልሽት ካለበት ለማየት እንሞክራለን። በደንብ አይቼዋለሁ እና መኪናው በጣም አሪፍ ነው። ሁሉም ነገር ታይቷል። መኪናው ልክ ነው። በጣም እናመሰግናለን። አዲስ መኪና አለሽ? እዛ ጋር እየሄዱ ያሉ 3 ሰዎችን አይቻለሁ እና እዚህ ጋር የሆነ ውድድር አወዳድራችኋለሁ። እንደዛ ይሻላል። ሰላም ሰዎች፣ እንዴት ናችሁ? አንድ ውድድር ላወዳድራችሁ። መኪናውን ይዛችሁ ትቆያላችሁ እና መኪናውን የሚለቀው የመጨረሻ ሰው ይወስደዋል። በፈለጋችሁት ሰዓት መሄድ ትችላላችሁ። መጨረሻ የሚቀረው ሰው ግን መኪናውን ይዞ ነው የሚሄደው። ምን መሰላችሁ? ከዚህ በፊት እንደዚህ አይነት ውድድር 3 ቀን ፈጅቶብናል። የምርህን ነው? ወይኔ! አዲስ ደንበኛ መጥቷል። እየሄድን ነው። ስለዚህ ይህንን መኪና ነው የፈለጋችሁት? ይሄ መኪና ምን ያህል የሚያስወጣ ይመስልሻል? እኔ እንጃ አላቅም። ጂሚ ና እስኪ አግዘኛ እንዴ። ቆይ ቻለርን መጥራት አለብኝ። ቻለር ና እስኪ ትፈለጋለህ? ስራ ይዣለሁ። ይሄ መኪና 2 ነው። $2 ለማለት ነው የፈለገው። $2? በቃ ነተሽ ሞክሪው። $1 ይደረግልሻል። እናንተ አቀልዱ ባካችሁ። በቃ 50 ሳንቲም። ስማ ክሪስ፣ ከዚህ በላይ አንቀንስም። እሺ 50 ሳንቲም የመጨረሻው ዋጋችን ነው። ከዚህ በታች አንቀንስም። ይኸውላችሁ እንግዲህ መልስ አምጥተናል። የምራችሁን ነው? አዎ የምራችን ነው። 50 ሳንቲም። አዎ። መኪናው ካልተመቻችሁ መቀየር ትችላላችሁ። በፍጹም እንደዛ አላልንም። ቻለር ወደ ቤት እየሄደ ነው። ትንሽ አሞታል። ቻው ቻለር። ይመስለኛል መኪኖችን በነፃ ስለሰጠን ነው የታመመው። ምን መሰለ፣ በጣም ብዙ ሰዓት እየፈጀን ነው። ይኸው እንደምታየው አንድ ሰራተኛም ተቀንሷል። ስለዚህ በቃ ቶሎ መጨረስ አለብን። በነፃ ስጣቸው። ምን? በቃ ይኸው 50 ሳንቲሙን መልሻለሁ። ተው እንጂ ቆይ ተረጋጉ። እነዚህ ሰዎች እየቀለዱብን ነው። ምንድን ነው የሚሻለን? አረ ግቡና ወረቀታችሁን ውሰዱ። በቃ ይሄንን ይመስላል። ይሄ ነገር ፕራንክ እንደውም ብቻ። ምንድነው እየተሰማሽ ያለው? አላቅም። ምን ማለት እንዳለብኝ አላቅም። ለማንኛውም እንኳን ደስ አለሽ። አሁንም አንድ ደንበኛ ሸኝተናል። ቻው። ማናችሁም አትወጡም እንዴ? እስኪ ቆይ ትንሽ ሬዲዮ ልክፈትላችሁ። እንግዲህ አሪፍ ስራዎችን ስለምትሰራ ይሄንን $1 ሸጥልሃለሁ። ጂሚ ይገርማል። $1 ራሱ አልያዝኩም። በቃ በነፃ ይዘይድ። ምን አይነት ሰው ነው? ናግባና ወረቀትን ውሰድ። በቃ ክሪስ ተረጋጋ። ደንበኛ እንደዚህ አይደለም የሚስተናገደው። እባክህ አሁኑኑ ውስጥ ገብተህ ወረቀትን ውሰድ። ይሄ ሁሉ ገንዘብ መኪና ላይ አወጣለሁ ብዬ አስቤ አላቅም። ክሪስ ይባላለሁ። ሰላም። እሺ ሻማር። ስለዚህ አይኔ ውስጥ የገባው መኪና የኛው ነው? አዎ፣ ግን እኔ አይደለም ቀድሜ የፈለግኩት ለሰው ነውና ሰርፕራይዝ ለማድረግ ፈልጌ ነው። የሰማው ነገር አለ እዚህ እያደረግን ስላለ ነው ነገር? በፍጹም። ያንን ቁጥር አየኸው? የምትከፍለው እሱን ነው። $10። $10? አዎ $10። $10 ከሰጠኝ መኪናውን ይዘህ መሄድ ትችላለህ። 20 ያደረግከው 10ሩ ምንድን ነው? ቲፕ ነው? አዎ። ይሄ በጣም ጥሩ ሰው ነው። እስካሁን ማንም አልሰጠኝም። በቃ ወደ ውስጥ እንግባና ወረቀትን ይዘህ ትወጣለህ። አትቀልድ እባክህ ሰውዬ። የምሬህ ነው እያልኳ እንዴ። ይሄን መኪና $10 ነው ብዬው ነበር እና በፍጹም ሊያምነኝ አልቻለም። እስኪ ንገረው። $10 አላምንም አልካ? በቃ በነፃ ሰጥቻለሁ። የምራቸውን ነው እነዚህ ሰዎች? በቃ ማመን አለብህ። በነፃ ነው። ወይኔ ምንድነው እየተፈጠረ ያለው? ምን ተሰማ ታዲያ? በጣም እድለኛ ነኝ። ምን ማለት እንዳለብኝ አላቅም። መልካም ጊዜውን በቃ ቻው። እነዚህ ሰዎች በፍጹም እጃቸው የሚለቁ አይመስሉም። እንዴት ናችሁ ሰዎች? ቆይ ክሪስ፣ ሌላ ሰው መጥቷል። ተመልሰን እንመጣለን እዚህ።
እንኳን ደህና መጣሽ። አመሰግናለሁ። የትኛው መኪና ነበር የፈለግሽው? ይህን መኪና ከወሰድሽ $1000 ይሰጥሻል። ምን? እንዴት ነው? የዋጋ አሪፍ ነው? አዎ በጣም ምርጥ ነው። ትንሽ አስተያየት አድርግላት በቃ ክሪስ። በቃ መኪናውን በነፃ እንሰጥሻለን። እንደገና $1100 እንሰጥሻለን። ምንድን ነው ቆይ የምትሉት? እንደዛ አይደለም እኮ ተሳስታችሁ እንደሆን ይመስለኛል። ትንሽ ማስተካከል አለብን። 1150 እንላታለን። ከዛም ቢካለች 1500 እናደርግላታለን። በደንብ ተስማምተናል እና አዲስ ዋጋ አምጥተንልሻል። $1150 እንሰጥሻለን። እንዲሁም መኪናውን ትወስጃለሽ። 1500 ወይ ውሰጂው ወይ ተዩ። ኧረ እኔ ወስደዋለሁ። እንዴ ወስደዋለሁ። አዙሮኝ ልወድቅ ነበር። ወይኔ ፈጣሪ። እንኳን ደስ አለሽ። ይሄ በፍጹም ሊታመን የሚችል ነገር አይደለም። ምን ተሰማሽ? እኔ እንጃ እስካሁን የኔ እንደሆነ አልተሰማኝም። አዲስ መኪና አግኝተሻል በነፃ። አዲስ መኪና አግኝቻለሁ። ከፈለኩ እዚህ ላይ ወጥቼ ልተኛ እችላለሁ። ቅድም 3 ሰዎችን አንድ መኪና ውስጥ አስገብተን መጨረሻ የሚወጣው ሰው መኪናውን ይወስዳል ብለናቸው ነበር። አዎ በዚህ መኪና አለ፣ በዚህ መኪና አለ፣ መሀል ላይ መኪና አለ። ሳስበው ሁሉም መኪና ማሸነፍ አለባቸው። ከእናንተ መሀል ማንም ሊሸነፍ አልቻለም። ስለዚህ ለሁላችሁም በቃ አንዳንድ መኪና እንሰጣችኋለን። የአንተ መኪና ያኛው ነው፣ ሂድና ውሰደው። የምርህን ነው? አዎ ሂድና ውሰድ። በፍጹም ከዚህ መኪና አልወጣም። አንቺም በዛ በኩል ያለውን መኪና መውሰድ ትችያለሽ። እንዴ እነዚህ ሰዎች እምቢ አሉ እኮ። ለምንድን ነው ቆይ የምትሰራውን ነገር ሰዎች ያላመኑ? በይ ውጪ እንጂ ቶሎ በይ ቶሎ በይ። እውነታችሁን ከሆነ ለምንድን ነው መሬቱን እስከምነካ የምትጠብቀኝ? ምክንያቱም ያን መኪና ይዘሽ እንድትሄጂ እንፈልጋለን። እባክሽ። ወጥታለች፣ በቃ መሬቱን ረግጣለች። በጣም ጥሩ። እንኳን ደስ አለሽ። ይሄንን መኪና አሸንፈሻል። ይሄ ደግሞ ያንተ መኪና ነው። እንደፈለግ ከሆነ መውጣት ትችላለህ። ይሄ ማለት አንቺ ደግሞ ይሄን መኪና ትወስጃለሽ። እንግዲህ መኪና አሸንፋችኋል እና ምን እየተሰማችሁ ነው? አይ እኔ እስካሁን አላመንኩም። ለማንኛውም እንኳን ደስ አላችሁ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። ይሄንን ይመስላል። ሁሉንም መኪናዎች አውጥተን ሽጠናቸዋል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀው ዶክመንተሪ ቻው።